ይለቃል። ስብከት የለም፣ መልእክትም የለም። የእርቁ አካላት ግን ራሳቸው መሆናቸውን ጭምር ይገልጻሉ። የሰማችሁ ነው የምናገረው ነገር። መምህር ወደዚህ ምጡ። እንግዲህ ለአንድ ደቂቃ ናት። ከዛ ደግሞ እንደዚሁ አባታችን ይቀጥላሉ። እግዚአብሔር ይመስገን። እግዚአብሔር ይመስገን። ብፁዓን አበው ሊቃነ ጳጳሳት፣ የተወደዳችሁ አባቶች፣ ካህናት በየማዕረጋችሁ፣ የተወደዳችሁ የእግዚአብሔር ልጆች፣ የእናታችን የእመቤታችን የድንግል ማርያም ወዳጆች ሁላችሁም እንዴት ሰነበታችሁ? እንዴት ከረማችሁ? ይህን ቀን ያሳየን የአባቶቻችን አምላክ እግዚአብሔር አስቀድሞ ታላቋና ሉዓላዊቷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተረዳ ነገር ልጆቿን በልጅነት ስልጣን አምና ልጆቿን ከፍታ እጆቿን ዘርግታ በክብር ስለተቀበለቻቸውና ይህን የመሰለ ታላቅ ፍቅርና አክብሮት ስላጎናጸፈቻቸው እግዚአብሔርን እናመሰግናለን። ከልባችን የተሰማንን ደስታ ለመግለጽ እንወዳለን። በመቀጠል እነዚያ ደስ የማያሰኙ በከንቱ ያለፉ ዓመታትን እግዚአብሔር አሳልፎ ይህን የመሰለ ሰላምና የፍቅር አየር እንድንተነፍስ ይህንን ፀሐይ በእኛ ላይ ስላወጣ እግዚአብሔርን በድጋሚ እናመሰግናለን። ይህ የዘመናችን የመንግስትም የቤተ ክርስቲያንም ታላቅ ራስ ምታት ሆኖ መላው ዓለምን ሁሉ ያዳረሰ የሐዋሳ ቤተ ክርስቲያን ችግር በሌሎች ሳይሆን በሰላም ወዳዶቹ በሐዋሳ ክርስቲያኖችና በእነዚህ እግዚአብሔር በዚህ የሰላም ቀን ላይ ስማቸውን በወርቅ ቀለም ለጻፈላቸው በብፁዓን አባቶቻችን አማካይነት እዚሁ ጠላት በፈተነን ስፍራ ላይ የጠላትን የዲያብሎስን ራስ እንድንረግጠው እግዚአብሔር ስለረዳን ክብር ምስጋና ይግባው። ቅድም መምህር ሳሙኤል የብፁዕ አባታችን የአቡነ ገብርኤልን ሐሳብ አንስቶ በእውነት እኛም ቁጭ ብለን ባለንበት እንባ እስኪተናነቀን ድረስ ቃላቸውን እየሰማን ነበርና ትንሽ አበጥ ያለን ትንሽ ሰብሰብ እንበልን ተንፈስ ሲል ካበጡት መካከል አንዱ ራሴ ስለሆንኩ በተቻለ መጠን ለመሰብሰብ ሞክሬያለሁ። ግን ተፈጥሮ ስለሆነ ድምፄም ከዚህ በላይ መቅጠን አይችልም፣ ሰውነቴም ደግሞ መሰብሰብ አይችልም። ግን ብፁዕ አባታችን አቡነ ገብርኤልን በእውነት በፊደል የቀረጹንና ያሳደጉን መምህራኖቻችን አሉ። ከነሱ ሁሉ ይልቅ ግን ዛሬ በተግባር ስላስተማሩን በእናንተ ፊት ለማመስገን እፈልጋለሁ አባታችንን። በመጨረሻ አንድ ነገር ብቻ ተናግሬ ስብከት የለም ጊዜው የእርቅና የሰላም ስለሆነ እሷን ጨርሼ እንትን እላለሁ። የሐዋሳ ምዕመናን ወደፊት እግዚአብሔር ይረዳናል። የቀድሞ ዘመን ይመጣል፣ ይሄ ጊዜ ይጠበናል። እንደ ጥንቱ አደባባይ ድረስ ቆመን እግዚአብሔርን የምናመልክበት ጊዜ ይመጣል ብዬ አምናለሁ።
አንድ ምሳሌ ብቻ ልንገራችሁ። ሁለት በጎች በአንድ ቀጭን ድልድይ ላይ ተገናኙ ይላል። በጎች ናቸው። አንደኛው ከዚህ ይመጣል፣ ሌላው ከዛ ይመጣል። ማለፍ ነው የሚፈልጉት። ድልድዩዋ ቀጭን ስለሆነች አንድ በግ ብቻ ነው የምታሳልፈው። የበግ ነገር ሆነና በበግ ቋንቋ እኔ ነኝ ቀድሜ ማልፈው፣ እኔ ነኝ ቀድሜ ማልፈው መባባል ጀመሩ። የሰማቸው ማን እንደሆነ አላውቅም፣ ግን ታሪኩን አውቀዋለሁና እኔ ነኝ ማልፈው፣ እኔ ነኝ ማልፈው ሲባባሉ ከረረና የበግ ነገር ሁለቱም ቀን ላላቸው ይላተማሉ። ድልድዩ ላይ የሚፈልገው ምን ነበረ? ማለፍ ነው። ግን በጎች ሆኑና ይላተማሉ። ጠዋት የጀመሩ እስከ ማታ ሲሉ ገላጋይ የለም ሲሉ መሸ። አንደኛው በግ ወደ ልቡ ተመለሰና እግዚአብሔር ሆይ መቼም ከተፈጥሮ ውጪ አርገኝ አለልህ፣ ለዛሬ ግን እባክህ ሰው አርገኝ አለ። ለዛሬ እንደ ሰው እንዳስብ እርዳኝ፣ በግነቴ ይቅር ለዛሬ አለ። እግዚአብሔርም ሰማው ይሄኛውን ልባም በግ። አሁን ያኛው ሞኝ በግ ቀኑ ሙሉ ሲጋጭ ቆይቷል። አሁንም እንደለመደው ጋጫለሁ አለ። ተንጠርጥሮ ከዛ ሲመጣ ይሄ ሰው አርገኝ ብሎ የጸለየው በግ በርከክ አለ። ያ ተንጠርጥሮ የመጣው በግ በኃይል ነበርና አልፎ ረግጦት ወደ ኋላ ተሻገሩ። በቃ ይሄ ለዛሬ ሰው አርገኝ ያለው በግ ከተንበረከከበት ብድግ አለና እግዚአብሔር አመሰግናለሁ፣ አንተም ደግበል ሰላም ሆን። የሚፈለገው ማለፍ ነው፣ መጋጨት አልነበረ። ረግጠኝም ብለህ በታችም ብለህ አንተናላል። ስለዚህ የሚያስፈልገው ይሄ ነበረ። አያችሁ አየሩ ደስ እንደሚል፣ ሰላሙ እንዴት ውስጣችሁን ቤታችሁን እንደነካው። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። ከዛ ውጪ እኛም በነበረው ውጣ ውረድ ልባችን ያዘነባችሁ ሰዎችን በእውነት በእግዚአብሔር ፊት ይቅር ብለናል። ዛሬ እናንተም ይቅር እንድትሉን በትህትና ጠይቃችኋለሁ። በመጨረሻ ለዚህ እርቅ ትልቅ መንፈሳዊ ተጋድሎ ያደረጉትን አመላቸውን ጸባቸውን እኔ ያውቃለሁ ብለው ያሳደጉን አባት ስለሆኑ ጣልቃ ገብተው በዚህ ፈታኝ ሂደት ውስጥ ይሄን የምትናፍቁትን ሰላም ያመጡ ብፁዕ አባታችን አቡነ ሉቃስን እናመሰግናለን፣ እንዘምራለን። በመቀጠል በዚህ የሰላም ሂደት ውስጥ ደግሞ ያለውን ነገር በማለሳለስ የቆሸሸውን የሰውን አእምሮ በማጠብ ስለኛም መልካሞችን ነገር በመናገር ብዙ ነገር በመሸከም ያስተማሩን ብፁዕ አባታችን አቡነ ገብርኤልን እናመሰግናለን፣ እንዘምራለን። ብፁዕ አባታችን አቡነ ማትያስንም የሌላ ሀገር ሊቀ ጳጳስ ናቸው፣ ስራ አለባቸው።